በታምራት ገለታ ለረጅም ዘመናት ተጠቀምክባት። በሌሎችም ጠንቋዮች ተጠቀምክባት። እንደ ሪፈረንስ ጽፍላታለህ። አገልግላ ተመለሳለች። በቃ አገልግላ ተመለሳለች። ግን እሷም ታውቀዋለች ምንም እንደማንጠቅማት ታውቀዋለች። ታምራት ገለታ ጋር ምን ስትሰሩ ነበረ? ድራማው መረጃ ሰጥተህ የምታቀብለው አንተ? አይ ሌሎች አሉ። እሺ ሌሎች ናቸው እንጂ እሷ አልገባችም። ሌሎች የእሱን ተልእኮ የወሰዱ አሉ። የሚጠረጥራት እሷም ስለምትጠራጠር እሺ ውስጡን አይነግሯትም። እሺ ግን ብዙም ታውቀዋለች። እሷ ብዙም ታውቀዋለች። አሁን መጨረሻ ለምን ልታረጋት ነበር? እነሱ ጠንቋይ ፈራጅ ልታረጋት ነበር። እሱንማ ፍታ ከወጣች እኮ 7 ዓመት ሆናት። ማጣታችን አምስት 7 ዓመት አሁን የጸናቸው 5 ዓመት 5 ዓመት ትታቆጣች። ኦኬ ስራ ፈረሰ፣ ዓላማ ፈረሰ። ስራ ፈረሰ፣ ዓላማ ፈረሰ። ትችሏለህ እንሳት አልችልም። ምን አለ እዚህ? እሳት አለ። አዎ አልችልም። ተሸንፌ እኮ አላውቅም ነበር። ኦኬ አሁንሳ? አሁን በቃ በቅቶኛል። አዎ በቃኝ። እስቲ እንዴት ነበረ እዛ የምትካደመው? እንዲህ ነበር የምታጓራው? እንዲህ ነበረ? ዛሬ ዘመኗን እንዳሰቃየህ እልም ነው። እጅን ወደ ላይ አድርግ። ምን ቀረ አሁን? ምን ቀረች? አመለጠችኝ። አገሪቷ ላይ ምን ስታረጉ ነበር? ኢትዮጵያ ላይ እንዴ ሰላም መንሳት ነው። ሰላም ካለኛ አንኖርም። ኦኬ ስለዚህ ሰላም መንሳት፣ ማባላት፣ ማጣላት፣ ማቀያየም፣ በቃ እርስ በርስ ህዝቡ እንዲጠራጠር ማድረግ። አለበለዚያ እንዴት አድርገን እንኖራለን? እንዴት እንገባለን? እንዴት እንማርካቸዋለን? እናንተ ናችሁ ደም የምታስፈስሱ? አዎ በየምድሪቱ ቀለባችን ነው ደም። በሰው ላይ አርፈን እኮ እኛ ጾመኛ ነን፣ ቀዳሽ ነን ስንብለት መሰላቸው። እንደዚህ የሚባል ነገር የለም። እናንተ ናችሁ ደም የምትጠጡት በየድንበሩ የሚፈሰው። ምን በየመንደሩ በየምድረ በዳ። ዓላማችሁ ምን ነበረ? በሀገሪቷ መከፋፈል፣ በትንትን ማድረግ፣ መከፋፈል፣ መበታተን። ማናንተ ያው ነን እኮ አንድ ናችሁ። የጥልቁ ነህ? ያው መልዕክቱ ከዛው አንድ ናችሁ። ብዙ አርቲስቶች ላይ ተቀምጠሃል። ብዙ ዘፋኞች ላይ። ይሄ ግልጽ ነው። የዘፈን ዛር እየተባለ በየጭፈራቸው እኮ ናቸው የሚጠሩን። በየጭፈራ ቤቱ የጭፈራ ዛር፣ የዳንስ ዛር፣ የዘፈን ዛር እና ዛር ብሎ እየጠሩ ተረዲት እንቅር። እዚህ የት ነው የምትሰራው? አዲስ አበባ የት አካባቢ? ሁሉም ቦታ። የት? በየመንደሩ የሌለንበት ቀበሌ የለም። እናንተ ናችሁ። እና በፀጉሯ ላይ ምንድን ነው ያለ ሚስጥር? ብዙ ሰዎች አስተያየት ይሰጧታል፣ ያምራል ይላሉ። ታዲያ እንደዛ ካላሉ አታቆይልኝም። ወዛውን የጠጣው፣ መልኳን የጠጣው፣ ደም ግባቷን የጠጣው እዚህ እጅን ወደ ላይ አድርገሽ ከባድ እሳት ልልክብህ ነው። ያጫጫስካት ለዘመናት ላይፏን ሚዝረብል ያደረግ አንተ አውሬ፣ አንተ ዘንዶ፣ ምድሪቱን ያተረማመስክ፣ አንዴ በታምራት ገለታ አንዴ በማን እያልክ ምድሪቱን ያተረማመስክ፣ ና ወደዚህ ቀጥ በልና ና ወደዚህ በጌታ በኢየሱስ ክርስቶስ ስም አዝሃለሁ። በኃይል በታላቅ ድምፅ ጩሁና ውጣ ጃጓላ በኃይል ቀጥል። የመጨረሻ
ላይ ላይ ናይ 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 ላይ ላይ ዓለም ብሎ ሀገር ያማረ እያለች የምትናገር ስሙ ሲጠራበት የተማረ መቼም ቢሆን መቼም እጃሰን ለቀናቶች ወሬ አሰማ አምልኮ ትቼ ወሬ አሰማ መቼም ቢሆን መቼም እጃሰን ራካት ያፍራት ይልአልባያ አልን ደረሰች። አሜን አሜን። በቃ ደረሰች። እድሜሽን በሙሉ ያንከራተተሽ እድሜሽን በሙሉ ያሰቃየሽ እግዚአብሔር እነኚህን ሁሉ ግስንግሶች እነኚህን ሁሉ ቀንበሮች ከላይሽ ላይ ዛሬ አራገፈ። ክብር ስጡ ለጌታ። አሜን አሜን። ኢየሱስ አባቴ ደረስክን። ክብር ስጡ ለጌታ። ብዙ መከራ ያየሁት ኢየሱስ ደረስክልኝ። አወጣኸኝ ኢየሱስ። አመሰግናለሁ አመሰግናለሁ አባቴ። አንተሽ ደርሶልሻል። ዛሬ ምስጋና ቀን ነው። ከየት አካባቢ ነው የመጣው? አውቶቡስ ተራ መርካቶ። የዛ ሰፈር ልጅ ነሽ? አዎ ልደታ ነበርኩ። ቤተሰብ ጋር አውቶቡስ ተራ። ስንት ዓመት ሙሉ ነበረ ሲያሰቃይሽ የነበር? ከልጅነቴ ጀምሮ ከልጅነትሽ ጀምሮ እስካወቁ ምንም የማውቀው ህይወት የለኝም። በቃ ይሄ ነው ብዬ ያሳለፍኩት ነገር የለም። ታምራት ገለጣ ጋር ትሄጂ ነበር? እሱ ጋር ካዳሙ ነበር። ለስንት ዓመት? ወደ 4 ዓመት። ሌላም የአገልግሎት ዘርፍ ነበረሽ እዛ? መካደምና ያው ማስተርጎም ወይ ማስታረቅ ሊሉታል። እዛ ማስታረቅ ምናል መንፈሱ ሲቆጣ ምናምን እንደ ሽማግሌ ነው። ጌታ ደረሰልሽ። አሜን። ጌታ ደረሰልሽ። አሜን። ይኸውልሽ ያ መንፈስ ምድሪቱ ላይ ያለውን የሀገሪቱን በረከት ጭልድ አድርጎ የያዘ ከባድ መንፈስ ዛሬ እግዚአብሔር ለአንቺ ሲደርስ ለብዙ ሺህ ትውልድ መፈታት ሆኗል። አሜን አሜን። ከ32 ዓመት በላይ ሲጋራ ያስጨሰሽ፣ ጫት ያስቃመሽ፣ መራራ ጽዋ አጭሰሽ ነበረ ስትገቢ ራሱ? አዎ ቀድሞ ምሳ ልበላ ነው ብላለች። እግዚአብሔር ደረሰልሽ። አሜን። የጠበቅሽው ጌታ ዛሬ ደረሰልሽ። አሜን። ዛሬ ያንቺ ታሪክ ተቀየረ። አሜን። ያንቺ ህይወት ተቀየረ። አሜን። ያንቺ ኑሮ ተቀየረ። አሜን አሜን። ሲጋራ እያስጨሰሽ እያስጫጫሰሽ በየጫት ቤቱ ይህንን ደግሞ እስቲ ጸውች። ለስንት ዓመት ነው ይሄ? ይሄ ነው 7 ዓመት። ከዚህ በፊት ነበረ ተቆርጬ። ከልጅነትሽ ጀምሮ ድሬድ ነው እንደዚህ ነው በቃ? ከዚህ በፊት የሆነ ማለት ዝም ብዬ ባንክ ነበር የምቆርጠው። ኦኬ። ከዛ በኋላ ድሬድ አድርጌው የሆኑ ባታዊ ተቆረጭ ብሎኝ ተቆረጥኩት። ከዛ መልሼ ደግሞ አሁን ይሄ 7 ዓመት። 7 ዓመት ምንም ፀጉርሽን ተሰርተሽ አታውቂም? ምንም 7 ዓመት ሙሉ
7 ዓመት 7 ዓመት ሙሉ ሰዎች አስተያየት ይሰጡሻል፣ ያምራል ይላል። አዎ አስተያየት ይሰጣሉ፣ ግን እነሱ በሚሉት አይደለም ማለት አሁን ብዙዎቹ የድሬስ ታጥቅ ሀይት ማለት ሻም ታጨስ ነው የሚመስላቸው። ግን እሱ ድሮ ነበር የ13 የ15 ዓመት ልጆኝ አጨስ ነበር። ከዛ በኋላ ተውኩት። ግን በዚህ በፀጉሬ ብዙ ሰው እንደዛ ነው የሚገምተው። ይሄ ጨለማ ካንቺ ላይ የሰራዊት ጌታ እግዚአብሔር አሜን አስወግዶታል። አሜን። ይህንን ቀንበር ካንቺ ላይ ሰብሮታል። አሜን። ለዘመናት ተንከራታች ያደረገ ለዘመናት ሕይወትሽን ያመሰቃቀለ አውሬ ለዘመናት ወዝሽን የጠጣ ደምሽን የጠጣ ውበትሽን የጠጣ አውሬ የሰራዊት ጌታ እግዚአብሔር ወግዶታል። አሜን። እጃችሁ ዘርጉና ተወጋ በርሱ። አሜን። ከዚህ ሰዓት ጀምሮ የሰራዊት ጌታ እግዚአብሔር ሰላምሽን መልሷል፣ ጤናሽን መልሷል፣ ምርኮሽን መልሷል። አሜን። ከዚህ ሰዓት ጀምሮ ይሄ ቀንበር ለዘላለም ከላይሽ ላይ ተሰብሯል። አሜን። ለዘላለም ካንቺ ላይ ተሰብሯል። አሜን። ከዚህ ሰዓት ጀምሮ እግዚአብሔር ሕይወትሽን ቀይሯል፣ ታሪክሽን ቀይሯል፣ አድራሻሽን ቀይሯል። ይሄ መርገም ለአንዴና ለመጨረሻ ካንቺ ላይ እግዚአብሔር ሰብሮታል። ሰብሮታል። አንቺ ከእንግዲህ አጋንንት አይደለሽም፣ ለአመቺሳም አይደለሽም። አንቺ ከእንግዲህ የክርስቶስ ወንጌላዊት ነሽ፣ ሰባኪ ነሽ። ሌዋጣውን ይተፋል፣ ጂኒዋጣውን ይተፋል፣ አውሬዋጣውን ይተፋል። ከዚህ ሰዓት ጀምሮ የዚህ ሴት ምርኮ ተመለሰ። የዚህ ሴት ምርኮ ተተፋ፣ 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 ተተፋ። No more sorrow, no more suffering, no more crying, no more depression, no more frustration, no more witchcraft. ተሰበረ፣ ለዘላለም ተሰበረ፣ ለዘላለም ተሰበረ፣ ለዘላለም ተሰበረ፣ ለዘላለም ተሰበረ፣ ለዘላለም ተሰበረ። ክብር አውጡ ለጌታ። ስንት ጊዜ ተዋርዶብኛል፣ ስንት ጊዜ ተቀሞብኝ በስብሰባ ስንት ጊዜ አይኖር ብለዋል፣ ስንት ጊዜ ይሞት ብለዋል። ምን ያለ መጥቶ ጠላቴ ተለምዶ አንዱ በከበታ ይክበርጌት እኔ አንዱ በከበታ እረታ አንዱ በከበታ ይክበርጌት እኔ አንዱ በከበታ ስንት ጊዜ ተሟርቶብኛል፣ ስንት ጊዜ አይኖር ብለዋል፣ ስንት ጊዜ ተቀሞብኝ ያለው መጥቶ ጠላቴ ተለምዶ አንዱ በከበታ ይክበርጌት አንዱ በከበታ ይክበርጌት እኔ አንዱ በከበታ ይክበርጌት አንዱ በከበታ በአውሎ ነፋስ በአውራቂስ አለው መንገድ ኢየሱስ ያለ መርከብ ያለ መሪ ይደረሳል ለሰበርባሪ ጠላት እያለ ማደግ አለ ምቀኛ እያለ መኖር አለ ክፉ እያየ ማደግ አለ ጌታን ካለ በጭብጨባ በአውሎ ነፋስ በአውራቂስ አለው መንገድ ኢየሱስ ያለ መርከብ ያለ መሪ አንድ ሰው በጭብጨባ ጠላት እያለ ማደግ አለ ክፉ እያለ መኖር አለ ሟርተኛ እያለ ማደግ አለ ጌታን ካለ በእርሱ ሆነልኝ ሁሉ በእርሱ ሆነልኝ እንደ ከሳሼ አልሆነብኝም ጌታ እጆች ላይ ሁሉ በእርሱ ሆነልኝ ሁሉ በእርሱ ሆነልኝ እንደ ወሬያቸው አልሆነብኝም የተሻገረ አዲስ ዓመት ተሻገርኩኝ ተሻገርኩኝ አልፎ ደግፎ አሻገረኝ እጄን ይዞኝ ጌታ እጄን በጭብጨባ
አለብኝ ውለታ አለብኝ ውለታ አለብኝ መዳኔ ገርመኛል መዳኔ ገርመኛል መዳኗ ይገርመኛል ኧረ ታምር ነው መዳኔ ገርመኛል መዳኔ ገርመኛል መዳኗ ይገርመኛል አንድ ሰው በጭብጨባ ከዚህ በላይ ምንድን ነው አላልሽም በቃ ከዚህ በላይ ታምር ምንድን ነው ሲሆን ሲሰካ ከዚህ በላይ ታምር ምንድን ነው ደሬ ሲለኝ ከዚህ በላይ ታምር አላልሽም በቃ አላልሽም በቃ አላልሽም በቃ ለኔ ሲለማ ለኔ ሲለማ መዳኔ ገርመኛል መዳኔ ገርመኛል መዳኔ ገርመኛል ታምር ነው መዳኔ ገርመኛል መዳኔ ገርመኛል መዳኔ ገርመኛል በጭብጨባ ከዚህ በላይ ታምር ምንድን ነው ሲሆን ሲሰካ ከዚህ በላይ ታምር ለኔ ሲነካ ከዚህ በላይ ታምር ምንድን ነው ሲሆን ሲሰካ ከዚህ በላይ ታምር በጭብጨባ በልልታ ለኔ ሲነካ ለኔ ሲነካ ጠላት ሲወጋ አሁን ብዙ ፈራጆችን ምታስመልጪ ብዙ ቃልቾችን ወደ እግዚአብሔር መንግስት ምታመጪ ለጠንቋዮች እግዚአብሔር ሐዋርያ አድርጎ ነብይ አድርጎ አዳኝ አድርጎ ወንጌላዊት አድርጎ ሰባኪ አድርጎ ሲኦልን ባዶ የምታደርግ ይህንን ትንቢት እናገራለሁ። ራሱ ታምራት ገለታ በአንቺ እጅ ጌታን ይቀበላል። ራሱ ይቀበላል። ራሱ ይቀበላል። ራሱ ይቀበላል። ራሱ ይቀበላል። ሲኦል ባዶ ክብር አምጡ ለጌታ። ብዙ ጠንቋዮች ጌታን ይቀበላሉ። ብዙ ጠንቋዮች ብዙ ድቢያቸውን እየጣሉ ብዙ ሼኪዎች፣ ብዙ ቃልቾች፣ ብዙ ደብተሮች፣ ብዙ መሪጌቶች፣ ብዙ 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 ሟርተኞች የሰራዊት ጌታ እግዚአብሔር በእጅሽ አሳርስ አስወረሰሽ አስወረሰሽ። You are a healing for a nation. You are a healing for a nation. You are a blessing for a nation. You are not cursed anymore. ከዚህ ሰዓት ጀምሮ መርገም የሆንሽበት ምዕራፍ አበቃ። ለሚያዩሽ ፈውስ ነሽ፣ ለሚያዩሽ መድኃኒት ነሽ። በኢየሱስም እግዚአብሔር ለዘር ማንዘር በረከት አደረገሽ። ተቀየረ ታሪኳ። ክብር አምጣለ ኢየሱሴ ባታየኝ ማን ነበረኝ? ገብቶኝ ስንገላታ ደረስክልኝ የኔ ጌታ እነዛ እጆች ባረኮ እኔን አቅፈው ያሳደገ አደረግከኝ ሽገርግር ጠላት ይፈር አስታዋሽ እኔ ለኛ ሰው ሲረስ አስታዋሽ አስታዋሽ የኔ ዳኛ ሰው ሲረሳ አስታዋሽ የኔ ዳኛ ሰው ሲረሳ አስታዋሽ የኔ ዳኛ ሰው ሲረሳ ከንኩለት በላይ ምነወኩለት 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 ሕይወት ያማረው እሱን ያገኘበት ኢየሱስ የመጣለት ክብር የበዛበት አንደበት የከፈት በብዙ ምስጋና